ሰላም ጤና ይስጥልን። የቀን ዜና መረጃዎችን እነሆ። አፋብን በድል ቀጥሏል። የአብይ ሰራዊት ተመቷል። ከጋይንት እስከ ደብረ ዘይት የአብይ ዙፋን ጠባቂ በጽኑ ተመቷል። በጋይንት ንፋስ መውጫ ከተማ ዘር ጨፍጫፊው የአብይ ወንበር ጠባቂ ንጹሃን ሲረሽን፣ ካህናት ሲገድል፣ ህፃናትን ሲደፍር፣ ቤተክርስቲያናትን አጥቢያዎችን ሲረግጥ የቆየው የስርዓቱ ምንጫር ቆራጭ ሰራዊት የጥፋት ግዳጅን ጨርሶ ወደ ወሎ ግንባር ከሌሊቱ 11 ሰዓት ጀምሮ ባደረገው የእግር ጉዞ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር በየመንገዱ እያራገፈ ከ12 በላይ የተሰዉትን በየአስፓልት ጠርዝ ሲቀብር በርካታ ቁስለኞችን በአምቡላንስ ከንፋስ መውጫ ጨጭሆ አባ ሶበር እያነሳ በራሱ የሕክምና አገልግሎት አስገብቷል። ረመጡ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ውጊያ ረግረግ የሆነበት እልፍኝ አሽከር በዙ 23 ሞርተርና ዲሽቃ የታገዘ የአውራጅት የጋንጋና ጨጨሆ ተራሮችን ከሌሊት ጀምሮ እስከ 8 ሰዓት ሲደበድቡ ውለዋል። ሌላው የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ለወራት ያሰለጠናቸውን የኮማንዶ አባላት በደማቅ ሁኔታ አስመረቀ። የሸዋ ጠቅላይ ግዛት አሳምነው ዕዝ እየተዋጋን እንሰለጥናለን፣ እየሰለጠንን እንዋጋለን በሚል መርህ ለረጅም ወራት በጽናት በልዩ ሁኔታና በከፍተኛ ዲሲፕሊን ሲያሰለጥናቸው የቆያቸውን የኮማንዶ አባላት በዛሬው ዕለት የዕዙ ዋና መሪ ኢንጂነር ደሳሌ ሲያስብ ሸዋና ሌሎች የዕዙ የኮር ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ተመራቂዎቹ በቆይታቸው ወታደራዊ ስልጠናውን ንድፈ ሐሳብን በተግባር በማጣመር በበቂ ሁኔታ በብቁ አሰልጣኞች ሁሉንም አይነት ውጣ ውረድ ተቋቁሞ በቂ ስልጠና የወሰዱ ሲሆን የተሰጣቸውን ተልዕኮ በአስተማማኝ ሁኔታ ለመወጣት ዝግጁ መሆናቸውን ገልጸዋል። በምረቃ ስነ ስርዓቱ ላይ የዕዙ ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶችና የአካባቢው ማህበረሰብ አባላት የተገኙ ሲሆን የዕለቱ ክቡር እንግዳ ባስተላለፉት መልእክት ይህ የኮማንዶ ኃይል የአማራን ህልውና ከማስከበር ባለፈ ለህዝባችን መከታና ጋሻ በመሆን ረገድ ትልቅ አቅም የሚፈጥርና ጠንካራ አሸናፊ ኃይል ነው ብለዋል። በምረቃ ስነ ስርዓቱ ላይ ተመራቂዎች የሰለጠኑበትን ጥበብና ወታደራዊ ዝግጁነታቸውን የሚያሳይ ልዩ ልዩ ትዕይንቶችን የማርሽ ትዕይንቶችን ያቀረቡ ሲሆን በስልጠናቸው ከፍተኛ ውጤትና አርአያነት ላሳዩ የኮማንዶ አባላትም የእውቅናና ሽልማት ስጦታ ተበርክተዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ የተጣለበትን ታሪካዊ ኃላፊነት ለመወጣት የህዝቡን ዘላቂ ሰላም ለማረጋገጥ መሰል የሰው ኃይል ግንባታዎችን አጠናክረው እንደሚቀጥልም ገልጸዋል። ኢቨንዲ እንዳለ አርሲ የተገደሉት በሃይማኖታቸው ብቻ አይደለም በማንነታቸው ጭምር ነው። ይህን መሰል ጭፍጨፋ ጣዬና ወለጋ እንዲሁም መተከል ላይ ሲደረግ ያስተዋልነው በቅርቡ ነበር። አማራነት በጠላቶቻችን ዘንድ ብዙ መገለጫዎች አሉት። ለምሳሌ አርሲ ውስጥ አካባቢ ያለው ጠላት ኦርቶዶክስ ማለት አማራ ብቻ ነው ብሎ ያምናል። ወለጋ ውስጥ ያለው የአብይ ጨፍጫፊ ደግሞ አማራ ማለት ከወሎና ጎጃም የመጣ ማንኛውም ሰው ነው ብሎ ያምናል። መተከል ውስጥ ያለው ጨፍጫፊ ደግሞ አማራ ማለት ማንኛውም ቀይ ሰው ነው ብሎ ያምናል። የሆነ ሆኖ አማራና አማራነት መገለጫ እየተሰጣቸው የተሳደዱበት ዘመን ዛሬም ድረስ ማቆሚያ አላገኘም ሲል አርበኛ ማንችሎት ይገልጻል። አክሎም እኛ እናስቆመዋለን፣ የኛ ትውልድ ተንበርካኪነት ውርስ ስለማይሻ ይህንን እልቂት ያስቆመዋል። ዛሬ ላይ ወለጋ የአብይ ጀነራል መደምሰሻ እንጂ የአማራ መታረጃ ቄራ መሆኑ አክትሟል። በምን ከተባለ በጉልበታችንና መደራጀት በመቻላችን ነው። ዛሬ ላይ አጣየን በሩቅ የሚመኘት ከተማ ልትሆን ትችላለች እንጂ የማንም ህፃን አራጅ ዘው ብሎ የማይገባባት የሆነችው ስለታጠቅን ብቻ ነው። የታጠቅነው መሳሪያ መጠቀም ስለቻልን በቀለበት ውስጥ ማድረግ የቻለ አደረጃጀት ስለፈጠር ነው። የአርሲ መፍትሄውም ይህ ብቻ ነው። መዋቅራዊ ሰንሰለትን ተጠቅሞ ቀጭን ክር የተዘረጋለት የፋኖ አደረጃጀት መፍጠር ብቻ ያድናል። እናደርገዋለንም። ያላሳለፍነው ክረምት የለም። ይህንን የመከራ ቀናት አልፈን አሮሲ በተጠራ ያቆጠር ድልን እንድናስብ የሚያደርግ ጠንካራ ኃይል እንፈጥራለን። ወለጋ ስንደራጅ የሞኝ አካሄድ ያለውን ሁሉ አሁን ድላችን ለመዘገብ ሲሮሮጥ ተመልክተናል። በመተከልና ባጣየም የሆነው እንደዛ ነው። ህዝባችንን ቀብድ እያሳዘ ሱፍ የለበሰውን አረመኔ ከመገርሰስ እኩል በዚህኛው ረገድ እንዘጋጅበታለን። አብሬና አልቂቱን እናስወግዳቸዋለን። የማይታመኑ የሚመስሉ የዛሬ ቁመናችን አልቅሰን ተነፋርቀን ሳይሆን ከሞት ፊት ባይበገርነት ቁመን የተገኘ ድል ነው። ይህ አይበገርነት የብዙ ወንድሞቻችን አካል መጉደልና ህልፈት ያወረሰን ጽናታችን ነው። አጀንዳ በመጣ ቁጥር የማይወሰዱ ለትግሉ የራሳቸውን ሚናና አሻራ ለማሳረፍ የሚተጉ ራሳቸውንና ብርቅርቁን ፍላጎት የናቁ ቆራጦች ትግሉን ለድል ያበቁታል። ከዚህ በመለስ የሚደረግ ልቅሶ ሁሉ ለጠላት የልብ ልብ ቢሰጥ እንጂ ርህራሄን ስለማይፈጥር እንባችንን መደበቅ ይለመድ ሲል ይገልጻል። ሰሞነኛ መረጃዎች እነኚህ ይመስሉ ነበር።